ኦልትራፎርድ አራት ፍጹም የተለዩ የመቀመጫ ክፍሎች አሉት። እያንዳንዱ የስታዲየሙ ክፍል ደግሞ የራሱ ታሪካዊ ስያሜና ምንነት አለው። የሰሜኑ መቀመጫ ኖርዝ ስታንድ በሰር አሌክስ ፈርጉሰን ስም ተሰይሟል። ሲሰራ ዩናይትድ ሮድ ስታንድ ተብሎ ነበር። ፈርጉሰን ማንቸስተርን ያደረጉትን ካደረጉት በኋላ ግን የስታዲየሙ ትልቁ ክፍል 26000 ተመልካቾችን የሚይዘው ቦታ በስማቸው ተሰየመ። በዚህ ክፍል የቪአይፒ መቀመጫዎች፣ የማንቸስተር የሥራ ኃላፊዎች ቦታዎች፣ የማንቸስተር ሙዚየም ይገኛል። ሁለተኛው የምዕራቡ ክፍል ዌስት ስታንድ ነው። 14000 ተመልካቾችን ይይዛል። የማንቸስተር ጽንፈኛ አልትራ ደጋፊዎች መቀመጫ ነው። ከዚህ ቦታ የሚወጣው ድምፅ የስታዲየሙ ከፍተኛው የድጋፍ ድምፅ ነው። በ1990ዎቹ ነው ወደ ተመልካቾች መቀመጫነት የተቀየረው። ሶስተኛው የምስራቁ መቀመጫ በሰር ቦቢ ቻርልተን ስም ተሰይሟል። ሜን ስታንድ በሚል ይታወቅ የነበረው ቦታ በ2016 በሰር ቦቢ ቻርልተን ስም ተቀይሯል። ሚዲያ፣ የተጫዋቾች መውጫ ዋሻ ተነል፣ የመልበሻ ክፍሎች፣ የአስተዳደር ቢሮዎች በዚህ ገጽ አሉ። 12000 ተመልካቾችን ይይዛል። የመጨረሻው የደቡብ ክፍል ሲሆን 5000 ተመልካቾችን ብቻ ይይዛል። የጨዋታ የቀጥታ ስርጭት አስተላላፊዎች፣ የቴሌቪዥን ስቱዲዮዎች ይገኙበታል። ሁሉም የኦልትራፎርድ ክፍል የራሱ ታላቅ ሚና አለው።